አለን ፈጣሪ ይመስገን። አለን ኮመንት ላይ ምንም ነገር ቢጻፍ አታንብብ አትይ። ጀስት ዳሙ ክፈችው። ማንም ዝጊው አላለሽም። ለምን ዘጊያለሽ? ኮመንት የፈለጉትን ነገር ቢጽፉ አንተ እኔ ጃጅ ላደርግህ ልፈርድብህ ምናምን አይደለም የጠራሁህ። እኔ ጀስት እንድትረዳኝ መረጃ እንድትሰጠኝ ብቻ ነው የጠራሁህ። እና ኮመንት ላይ ምንም ነገር ቢጻፍ አለማንበብ ትችላለህ፣ አለማየት ኮመንቱን የረብሽህ ከሆነ። እሺ ወንድሜ፣ እሺ አመሰግናለሁ። እሺ እና ያው እኛ ሁላችንም የምንፈልገው ፍትህ ነው ለሀና እና ሀና እህታችን ወደ ህፃን ልጇ እንድትመለስ ብቻ ነው የምንፈልገው። ስለዚህ ይህንን አንተም እንደምትፈልግ እርግጠኛ ነኝ፣ እንደምትረዳ እና የኔ ጥያቄ ምን መሰለህ፣ አብረው ከሄዱ ልጆችን ስልክ ቁጥር ልከህልኛል አይደል? እሺ አመሰግናለሁ። እያንዳንዳቸው ዋትሳፕ ካላቸው ዋትሳፕ ላይ ኮንታክት አደርጋቸዋለሁኝ ሰዎቹን። አሁን ብጠራቸው ይመጣሉ። ሳውዲ ውስጥ ነው ያሉት አይደል? ኢትዮጵያ ናቸው። አንደኛው ግን እዚህ የመጣ መስሎኛል። አንድ ልጅ ልዑል የሚባለው ከነዚህ ውስጥ ቁጥራቸውን የማላውቀው የሌላ ልጆች አሉ። ከነሱ እንድትቀበይ ነበር የላኩልሽ። እሺ ቲክቶክ አላቸው ወይ? ሼር ይመጣሉ? አዎ ይኖራቸዋል ሁሉም። ኦኬ ሶስት ሼር አድርግላቸው። እሺ ካወቅከው ቲክቶካቸውን እንዲመጡ። አንደኛው እኮ ገብቶ ነበረ ትላንትና ገብቶ እያወራ ነበር አለይ የሚባለው። እኔ ያልሰማው። አንደኛው ደግሞ ዳኒ የሚባል ልጅ አብሮ ሄደው ቀይ ልጅ። ኦኬ እሺ እኮ እኔ እንትን አላልኩም፣ እኔ አልሰማውም። ሌላ ደግሞ የምትፈራው ነገር ካለ አንተ ኤምባሲ እንትን ይልልሃል ማለት ህግ ይከላከልልሃል። ምንም አይነት ነገር ለራስህ ካለ ህይወትህ የምትፈራው ነገር ካለ ህግ አለ። እሺ ይሄን እንዳለ እኔ ምንም የደበኩትም ነገር እኮ የለም ሀቡ። ምንም የደበኩት ነገር ቢኖር እኮ ጓደኞቼን ጠይቃችሁ ስለኔ ማወቅ ትችላላችሁ እኮ ብያለሁ። ከዚህ በፊትም ተናግሬያለሁ። ግን ጓደኞቼ እየቀረቡ አይደለም። የኔም የማወራውም እየታወቀልኝም አይደለም። ውሸታም ነህ፣ ደብቀህናል፣ ተባባሪ ነህ። ገባሽ አይደለ? ግንባርህን እናስብለዋለን፣ እናሳግተዋለን። ይሄን ያህል ብር ስድብ ሁሉ ነው የተረፈኝ። ስንት ነገር እየተባልኩ ይህ ትክክል። አንዱን ለማዳን አንዱን መግደል የለብንም። እኔ በዚህ አላምንበትም። እሺ ወንድሜ፣ የምታውቀው ነገር ካለ ለፈጣሪ ብለክ እንደምትረዳን እውነታውን እንደምትነግረን እውነት የማውቀውን ተናገርኩ አይደለ? አንቺ አሁን አብረሽ ሄደሽ የምታውቂውን ተናገርሽ። ያንቺ ደግሞ ወሬ እውነት ይሁን ስህተት ይሁን ለማወቅ ደግሞ ጓደኞቹ ግድ መጠየቅ አለባቸው እኮ ታውቂያለሽ አይደለ? በእነሱ ነው የዛኔ ያንቺ እውነታና ውሸት የሚታወቀው። ትክክል እኮ። ስለዚህ እነዚህ ልጆች ሼር አድርግላቸውና ይምጡና እነሱ ጋር ያለው ልዑል እዚህ ነኝ እያለ ነው። እሺ ልዑል ጻፍ ፕሊዝ። አንዴ ኮመንቱን ትተውታላችሁ ጋይስ፣ ልዑል እንዲገባ። አብረው ስንት ነበራችሁ አንድ ላይ? ግማሽ መንገድ ላይ ድንበር ላይ ግማሽ መንገድ ላይ ሁለት ልጆች የተደባለቁ ናሉ። ከነሱ አንደኛው ልዑል የሚባለው። በአጠቃላይ ኢትዮጵያ ድረስ በሰላም የደረሳችሁት ስንት ልጆች ናችሁ? አዎ ፎቶ ላይ ያለ ነው። በቃ ከኛ ውጪ ከሄደ የለም አንድም ሰው ማለት ነው። ፎቶውን አይቼ ልቁጠር ወይስ አንተ ትነግረኛለህ? 8 7 9 ስንት ነበር? ሁሉም እዛ ላይ ያለ ነው። በቁጥር አታውቀውም? እኔ ልቁጠር። ከዛ አሁን 4 ነን ይሄር ነው ፎቶ ላይ። እሺ አንዴ 1 2 3 4 5 6 7 8 9 ሰው እኔ ሁለት ነው። አንተን ሁለቴ አልቆጠርኩህም፣ አንዴ ነው የቆጠርኩህ። ሌላ ልጅ አለ እዚህ ጋር 1 2 3 4 5 6 7 8 9 ይሄን ቆጥሬ ነው 9 የሆነው። እዚህ ጋር ያለውን ቆጥሬ እኮ እኔ ስማቸውን ልንገርሽ እያንዳንዳቸውም። አዎ እኮ ቆይ 9 አንዴ ቆይ 9 ነበራችሁ ኢን ቶታል ስማቸውን ነው። እሺ 9 ሰዎች ነበራችሁ። እሺ ንገረኝ ከዘጠኞቻችሁ ስማችሁ ማማን። አንደኛው እኔ ነኝ። እሺ አንደኛ የገጠር ልጅ። እሺ ሁለተኛ ደጀን። ሁለተኛ ደጀን። እሺ አሊ። ሶስተኛ አሊ። እሺ ደስታው። አራተኛ ደስታው። አምስተኛ ሰርኩን ጽፌያለሁ። ልዑል። ደምሳሽ
ደምሳሽ ሰይፈ። እሺ 8 ሰይፈ እሺ እና ሀና በቃ ኖ እዚህ ጋር ፎቶ ላይ ስቆጥራችሁ እኮ 9 ናችሁ። ፎቶ ላይ አንድ ሰው ይጎላል። አዎ የገጠር ልጅ አንተ ደጀን አሊ ደሳው ነው ያልከኝ? ነገሰ 9ኛ ነገሰ። ስለዚህ አንድ ላይ ከሀና ጋር 10 ነበራችሁ። ከሀና ጋር 10 ነበራችሁ። ከሳውዲ ስትነሱ 8ታችሁ ተነስታችሁ መሀል ላይ 2 ልጆች ነው የተቀላቀሏችሁ? ላላ አይደለም። ከዚህ 3 ወንድ 1 ሴት ሆነን ነው የሄድነው። ኦኬ ሐሚድ የሚባለው ውሸት ነው። እኔ የምነግርሽ ነገር ከኛ ጋር ያልሄደ ልጅ ነው፣ ግን እዚህ ጋር ገብቶ እያወራ ነበረ። ገባሽ? እያወራ ነበረ። እንግዲህ ሰይድ ለምንድን ነው ገስት ላይ ገብቶ የማያወራው ስል በስልክ ይሄው አዳምጠው ነው የሚለኝ። እንደዛ ለምን ይሆናል? ህዝብ እንዴት ማወቅ የለበትም? ገባሽ? እኔም እኮ ያስኩት አንድ ነፍስ ነው፣ ህይወት ነው ያስኩት። እዚህ ጋር እያወራ ያለሁት ለምንድን ነው የማይወጣው ሲል አይወጣም። ሐሚድ የሚባል የእንደዚህ ሀገር ልጅ አለ ስማው ነው የሚለኝ። እንደዚህ ለምን ይሆናል? ለምንድን ነው ህዝብ ፊት የማይቀርበው? ስለዚህ አሁን መቅረብ የሚችሉት ይኸውልህ፣ አንደኛን ተቀርበሃል። ደጀን አሊ ደሰውን ያልከኝ ስሙን ተሳስቼ እንዳይሆን ደስታው እሺ፣ ደስታው፣ ሰርኩ፣ ልዑል፣ ደምሳሽ፣ ሰይፈና ነገሰ ልጠራቸው ትችላለህ? ሼር አድርገህ በቲክቶክ እዚህ ጋር ሊመጡ ይችላሉ ካንተ ጋር። ኢትዮጵያ ናቸው አሁን እነሱ። አሁን ሰዓቱ አልሄድም። እሺ ከሄደ ችግር የለም። የእያንዳንዳቸውን ዋትሳፕ ትሰጠኝና በዋትሳፕ ጠርቻቸውን ነገ ተቀጣጥረን ይምጡና እነሱ ይናገሩ። እሺ 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 ጥሩ። ስለዚህ አሁን አንተ የላክልኝ ሰያው ደግሞ ያቀረበውን ልጅ እንዲቀርብ እፈልጋለሁ። እሺ አንተ የላክልኝ አሁን ስልክ የማን ነው? የአሊ ኦኬ፣ ስም አለው። ደጀን አዎ ስም አለው። ደስታው በጣም ጥሩ። ሰይፈ የደስታው 2 ነው። የጎደለ አለ። ነገሰ ኦኬ። አሁን የሌለው የማን ነው? ስልክ ቆይ ራይት ላርግበት። ነገሰ ራይት። የልዑል የለኝም። ቆይ ደስታው ራይት። እሺ ሰይፈ ራይት። የእንትናን የደስታውን ተሳስተ ደብል ነው የላክልኝ። 2 ጊዜ ነው የላክልኝ የደስታውን። አዎ አንዱ ሳፋሪኮም ነው፣ አንዱ ኢትዮ ቴሌ ነው። ኦኬ ደጀን የደጀን የሳውዲ ቁጥር ነው። ሳውዲ ያለው ደጀን የዋትሳፕ ነው የሚሰራው። እሱንም በግድ ከሰው ደውዬ ነው ያመጣሁት። አይሆፕ ሁሉም ዋትሳፕ ቢኖራቸው ደስ ይለኝ ነበረ። ለምን እኔ ዋትሳፕ ነው የምጠቀመው። እሺ አሁን ካንተ የምፈልገው የልዑልና የሰርኩ የአሊ የልዑል የሰርኩ የአሊ የሰርኩ ልኬልሻለሁ፣ የአሊንም ልኬልሻለሁ እኮ አለ። ሶሪ ከላይ ከፎቷችሁ በላይ ስለሆነ ነው። የአሊ አለ፣ የሰርኩ ግን የታለ? ደጀን ደስታው ሰይፈር ደስታው ድጋሚ ላስትሊ ነው ሰርኩ በቃ የልዑል ብቻ ነው የጎደለው ቁጥር። የልዑልን ማን ነው? ልዑል ኢትዮጵያ ነው ያለው። እሱ ገብቷል እያሉኝ ነበር። እሺ አሁን አንተ እንደገባ የምታውቀው ማንን ነው? የሳውዲ ቁጥር የእንትና ብቻ ነው የሳውዲ ቁጥር። ከዚህ ውስጥ ከላክልኝ ውስጥ የደጀን ብቻ ነው የሳውዲ ቁጥር። የሁሉም የኢትዮጵያ ቁጥር እሱ ዋትሳፕ ነው የዋትሳፕ ነው ብለው ነው። እሺ ከነዚህ አብረው ከነበሩ ሰዎች ሳውዲ ውስጥ እንዳሉ የምታውቀው ማንን ነው? እንደገቡ የምታውቀው ልዑል የሚባለው እሱ ገብቷል ነው ያሉኝ። ሰው ነው እንደዚህ እንደገባ የነገረኝ እንጂ እኔ እንጃ። ከልዑል ውጪ ማንም የገባ የለም። አንተ ብቻ ነው የገባኸው? አዎ። እሺ። ስለዚህ የልዑልን ፕሊስ ጠይቃቸው ሁሉንም እና የልዑልን ማግኘት ከቻልክ ከላክልኝ ሁሉንም ዋትሳፕ ላይ ኮንታክት አድርጊያቸው ነገ ቀጠሪያቸው። አሁን ኢትዮጵያ በዚህ ሰዓት ከሌሊቱ ለ9:20 ጉዳይ ምናምን ስለሆነ ኦልሬዲ ተኝተው ነው የሚሆነው። ለነገ ቀጠራቸውና አንተ የምትናገረው ነገር እና እነሱ የሚናገሩት ነገር እናስተያያለን። እኛ ሰይድም ያቀረበውን ልጅ ገባሽ ህዝብ ፊት እንዲቀርብና
እንድጠይቅ እፈልጋለሁ። ፈያን እንጠይቀዋለን፣ ችግር የለውም። ሐሚድን አይደለ አብሮን አልሄደም ነው አይደል አንተ የምትለው? አብሮ አልሄደም እሷ። ስለዚህ አብሮን አልሄደም ካል ሌሎቹም መተው ካንተ ጋር የነበሩት ዘጠኝ ነበራችሁ እዚህ ጋር። ስለዚህ ከዘጠኙ አንተ አንድ መታል፣ 8ቱ መተው ካንተ ጋር አንድ አይነት ቃል ከሰጡ አዎ አብሮን አልሄደም ካሉ እናያለን። እንግዲህ እሱ ብቻውን አዶን ነው ማስረጃ ያቀርብልናል። አሁን እናንተ አብራችሁ እንደነበራችሁ ፎቶ ነው። እሱ ለምን አብሯችሁ ፎቶ አልተነሳም? ሐሚድ እንዲህ ያልኖረ ሰው ከየት ብሎ ይመጣል? እኔ እኮ 8 ቀን ሙሉ ሳወራ የነበረውን እኮ ነው ሲያወራ የነበረው እንዳየ ሆኖ ማለት ነው። አብሮ እንደነበረ ሆኖ ለምን ምን ይጠቀማል ሐሚድ ይሄን በማድረጉ? ትተዋወቃላችሁ አንተና ሐሚድ? አላውቀውም። በስልክ ነው እኮ ሳያ ያመጣው። በቃ እንግዲህ እንፈልገዋለን፣ ቁጥሩን ፈልገን ሐሚድን እንጠይቀዋለን። ምንም ችግር የለውም። ሳቢያ ላይ ራሱ 4 ሆነን ሳቢያ ላይ እነዛኞቹ ጓደኞቼ እነዚህ እነ ደጀን ጋር ስንሄድ ራሱ 4 ሆነን እንሄድ ነው። ገባሽ? ግን እሱ ራሱ እንግዲህ እዛ ቦታ ላይ ራሱ ያዩን የራያ ልጆች መታ ተናገረች። ማን ነው ስሟ? አምጥተዋት ነበረ መሲራያ የምትባል። አዎ ቅድምም ሜንሽን እያደረጓት ነበር። መሲራያ ማለት አብራችሁ የነበረች ልጅ ናት። በቃ ሳቢያ ነው እሷ። እዛ ሳቢያ ላይ ተከፋፈል። እነሱ በሌላ ደላላ ናቸው፣ እኛም በሌላ ነው። ይሄን ሳቢያ ላይ ተከፋፈላችሁ። እስከ ሳቢያ ድረስ ሐሚድ ሆነን ነው እዛ ድረስ እንግዲህ ሄድ ነው እዛ ድረስ 4 ሆነን ከዛ የሆነ ቤት ውስጥ ስንገባ ነው እነ ደጀንን ያገኘናቸው። ደጀን ሰርኩንን ሰይፈን ያገኘናቸው እዛ ነው እንጂ ከሳውዲ ከእናንተ ጋር አብረው አልተነሱም። ይሄር ነው በቃ 9 ወንድ 1 ሴት ብቻ ነው። ኦኬ እሺ። ከሳውዲ ስትነሱ ማን ማን ነበራችሁ? 3 ሴት 3 ወንድ 1 ሴት ነበርን ብለኸኛል። ከሳውዲ የተነሳችሁት ሶስታችሁ ስማችሁ ሜንሽን አድርግልኝ። ነገሰ፣ አልይና ሀና። ነገሰ እስከኔ ማለት ነው 3 ወንድ 1 ሴት። አሊ እንገጣለች። ከሳውዲ የተነሱ ሳውዲ አብረው የተነሱ እሺ እነንትናን ማለት ነው ደጀንን፣ ደስታውን፣ ሰርኩን፣ ልዑልን፣ ደምሳሽን፣ ሰይፈን ያገኛቸዋቸው የት ነው? ከየት ጀምሩ? ልዑልና ደምሳሽን ያገኘናቸው ሽፍታውን ካለፍን በኋላ ነው። ሌሊት ላይ ነው ያገኘናቸው እነሱ ሁለቱ ደምሳሽና ልዑልን። ሌሎቹ ደግሞ ከሳቢያ በቤት ደምሳሽና ልዑል ሀናን አላዩዋትም ማለት ነው። እነሱ አይተዋታል። ታዲያ ሽፍታውን ካለፍን በኋላ ስላልከኝ እኮ ነው። አዎ ሽፍታውን ካለፍን በኋላ እኮ እሷን እኮ ያለፍነው እኮ ገመዱ ጋር ነው። ሽፍታውን ካለፍ እነሱን እንጠይቃለን። ኦኬ እሺ። ከዛ ቲክቶክ ላይ ራሱ የዛኑ ቀን ነው ተፖስቶ ሁሉን ነገር እኛ ራሱ ያየ ነው። ከዛ ቤተሰብ ደወለ ወደኛም ስልኬን አንተ አይደለክ ለመጀመሪያ ጊዜ ሀና ሞተች ብለን ለመጀመሪያ ጊዜ እኔ አይደለሁ። እኔ ፖስተኩት ከ8 ቀን በኋላ አደን ደርሰን ነው። ማን ነው ታዲያ መጀመሪያ ኢንፎርሜሽን የሰጠው? ማን ነው? በምን ምክንያት ተፖስቶ ነው? ቤተሰቦቿ ማን ፖስቶ? እኔ እስካሁን ድረስ የማውቀው መጀመሪያ ላይ ቲክቶክ ላይ አንተ እንደሆንክ ቪዲዮ ሰርተህ ሀና ሞታለች አይደለም። መጀመሪያ የሰራሁት እኔ አይደለሁ። ማን ነው? ማን ነው ወንድሜ? እዛ ቦታ ላይ ብሬክስ ራሱ ውሃ ጠምቷት ምናምን የሚል ስለሷ ቪዲዮ ሰርቶ ባይኔ በብረቱ ነው ያየሁት። ቤቱ ገብቼ ላወርዶ ብል የለም ጠፍቷል ቪዲዮ። ብሬክስ ሀበሻዊ አዎ ሰርቷል። ባይኔ በብረቱ ነው ያየሁት እዛ ቁጭ ብዬ። እሺ ስለዚህ ካንተ በፊት ሌሎች ሰዎች ቪዲዮ ሰርተው ነበር። እነማን ናቸው? ከናንተ ጋር አልሄዱ። በምን አውቀው ሰሩ? እነማ? ግማሹ ጥይት መቷት ነው፣ ግማሹ በባህር ተገልብጣ ነው።
እኮ ማን ከዛ ቦታ ላይ ኢንፎርሜሽኑን አወጣው? እናንተ ገና ዋይፋይ ሳታገኙ ሸበካ ሳታገኙ ልክ ሸበካ ስታገኙ ቲክቶክ ደግሞ ነጃትም ሰርታለች። ከኔ በፊት የሰራችውና ከኔ በኋላ ላይ የሰራችው ቪዲዮ አለኝ፣ እልክልሻለሁ ከፈለግሽ። እንደዚሁም ሌሎች ሁለት ልጆች የሰሩት አለ፣ እልክልሻለሁ። አው ግን ከእናንተ ውጪ አብራችሁ ከነበራችሁት ሰዎች ውጪ ኢንፎርሜሽን ሊያወጣ የሚችለው ማን ነው? እኔም ቪዲዮ ልሰራ የቻልኩት በዛ ምክንያት ነው። አብዛኞቹ ሰዎች ከአንተ ጋር ነው ሄደችው፣ ለምንድን ነው ቪዲዮ የማሰራው? በጣም በኮሜንትም በምንም ብዙ ነገር ሲሉኝ፣ እንደገና በምሰማው ነገር ግማሹ በባህር ግማሹ ጥይት መጥቷት መርከዝ ላይ ግማሹ በቃ እንደዛ በሚል ነገር ቪዲዮ ሰርቻለሁ። አልዋሽም። የሰራሁት ደግሞ ህዝቡ እንዲያውቅ ብዬ ነው። እኔ ያወቅኩትን ነገር ህዝብ እንዲያውቅ ብዬ ነው ያን ቪዲዮ የሰራሁት። ይኸውልህ እኔ ለሃና ድምፅ ሁኚ ብለው ገና ይሄ ጉዳይ ብሎ ከመጀመሩ በፊት ከ10 ቀን በፊት ለሃና ድምፅ ሁኚ ሲሉኝ ጋይስ ያለምንም ማስረጃ እንዴት ነው ድምፅ ሆነው? ማን ነው መጀመሪያ ሞታለች ያለው ብዬ ህዝቡን ስጠይቅ ኮመንቱ ታይምስ ሆኖ እንዳለ ያሉኝ በአንድ ድምፅ ምንድን ነው መጀመሪያ ሚዲያ ላይ መጥቶ ሃና ሞታለች ያለው የገጠር ልጅ ነው አሉኝ። ውዬ መጀመሪያ ልጃቸው ሞቷል ብሎ ያረዳቸው ማን እንደሆነ አባትየውን ጠይቃለሁ። ሳውዲም ደግሞ ደውዬ ወንድምየውንና ባለቤቷን መጀመሪያ የሃና ሞተች ብሎ ያላቸው ማን እንደሆነ ጠይቃቸዋለሁ። ይህ የኔ የቤት ስራ ነው። ገባህ? አሁን እዚህ ጋር ገመዱን ወታለች። ገመዱን ወታለች። አሁንም ቢሆን እኮ ብያለሁ እኮ አልዋሸሁም እኮ ነው። ታዲያ እንዴ ቅድም አልወጣችም ነው እኮ ያልከኝ ወንድሜ። አልወጣችም ከበዳትና ዛውጣ እኛ ወጣንና ገመዱን ወጣ ነው እኮ ያልኩሽ። ገመዱን ከወጣችማ እላይ ሆነች ከእናንተ ጋር በቀላሉ ትታያችኋለች። እናንተ ብትጓዙም ትታያችኋለች። ከዛ በላይ መንገድ አለው ሀቡ። መውጣት አቃታትና እሷ እዛው ደክሟት ቁጭ አለች እኮ ያልክ መስሎኝ። ከዛ በላይ እኮ ወጥተናል እኮ እንደዚህ ዳገት ነው ወጥተናል። ከወጣች ታዲያ ለምን አልቀጠለችም መንገዱ? መውጣት ስላቃታት መስሎኝ እዛ ጋር ትታችኋት ሄዳችሁት። ደክሟት ሀቢባ ከዛ በላይ ያለውና ሀቢባ። አቤት እንድሪስ። ወንድሟን እስኪ አሁን ካነሳ እዚሁ እንደውልና ላውድ አድርገን እንጠይቀው ማን እንዲያስረዳቸው መጀመሪያ። እሺ ጠይቅልኝ እስኪ ደውል። ከዛ በመቀጠል የገጠር ልጅ ነው የምልህ ነገር ቢኖር አንተ ያየውን ብትናገር ማንም ወደ አንተ የሚቀስርም የለም። በመሳደብ በማመነጫቀጭም ሳይሆን በቃ ቀስ አድርገን ያለውን ነገር መጠየቅ አለብን። አንተም የምታውቀውን ነገር ለህሊና ስትል ዙሮ ይሄን ነገር አንተ አልገደልካትም። ውስጥ አንተም ሁላችንም እናውቃለን። ከስሪ ነፃ በሆነ ነገር ስንጠይቅ አንተም ብትነግረን እኔ ጋር እስካሁን አልተገናኘንም። ወንድሜ እየሰማኸኝ ነው? እንዴ እኔን እኮ አትመኑኝ እኮ አልኩ። አሁን እዚህ ጋር አወራሁ አይደለ? እኔን አትመኑኝ፣ በቃ አትመኑኝ። እኔን እሺ በቃ እኔ ውሸታም ልሁን፣ በቃ እኔን አትመኑኝ። አንዴ ቅጣቱ የገጠር ልጅ ስትመለስ በባህር ነው አይደል ተመለስኩ ያልከኝ ወንድሜ? አዎ። እና ግን ይሄ ቪዲዮ ምንድነው? ከኢትዮጵያ ወደ ሳውዲ የሚበክል ይሄ በባህር ነው። ይሄ ወደዚህ ስመጣ ነው። ወዴት? ወደዚህ ስመጣ ከሳውዲ ወደ ኢትዮጵያ፣ ከኢትዮጵያ ወደ ሳውዲ። ይኸውልሽ መጀመሪያ ህገ ወጥ ነበርኩ ነው አይደል እንዴ? ከዛ በባህር ሄጄ ተመልሼ ኢቃማ አውጥቼ እንደገና የመጣሁ ወደ ኢትዮጵያ ለመመለስ እኮ ነው ይሄ ሁሉ ሂደት ሀቡዬ። ኖ ተስፍዬ ይኸውልህ እኔ በባህር ተመጣና ከነሱ ጋር ከዛ ከኢትዮጵያ ወደ ሳውዲ እንደገና ጓደኞቹ በፕሌን ተሳክቶላቸው ሄደው እሱ ፎቶ ትክክል ስላልሆነ ከየመን ነው አዲስ አበባ ሀገር ቤት ገብቶ ኦልሬዲ እሱ ሀገር ቤት ገብቶ ድጋሚ ነው የመጣው በባህር ሄድኩት በትክክለኛው ማለት ነው። ሀናን እኮ ያጣናት ከወር ከምናምን በፊት ነው። አብረዋቸው ሄዱ ወደ ኢትዮጵያ። ሀናን አረፈች አሉ፣ እነሱ በሰላም ገቡ። ከዛን ከወር በምናምን በኋላ ደግሞ መጣ እሱ በፕሌን ማለት ነው። የገጠር ልጅ አሁን ያለበት እዛ ሳውዲ ማለት ነው። ታዲያ እንዴት በባህር ገብተህ ኢቃማ ኖረክ ስለው አሻራ ስለሌለብኝ እኮ አለኝ። ለምን እንደዛ አለኝ እኮ በባህር አሻራ ይሄን አይገባሽም። ስለ ሳውዲ ስለማታቂ ነው። አሁን ህገወጥ የሆነ ሰው በባህር ይመጣና ቢያንስ ኢቃማ ማውጣት እስከሚችል ድረስ ይሰራና ተመልሶ በህገወጥ ወደ ኢትዮጵያ በባህር ይመለሳል። ከዛ ከሄደ በኋላ አሻራ ስለሌለው እንደገና በአየር ነው
እኮ እኔ በአየር በቃ እኔ በህይወቴ የመጀመሪያ ጊዜ ወደዚህ ስመጣ ነው እኔ አየር ላይ የወጣሁት። በቃ በህይወቴ አላውቅም። እሺ ከሳውዲ ወደ ኢትዮጵያ ስንቴ በባህር ተመልሰካል? ስመጣ አንዴ ሲሄድ አንዴ። በቃ ከየመን ነው ጓደኞቼ ሄዱ ያልኩሽ። አዲስ አበባ ከየመን ነው ሄዱ ያልኩሽ። ካደን ከየመን አዲስ አበባ በፕሌን ገቡ ጓደኞቼ ነው የምትለኝ? ከዛ አንተ ግን በባህር ገባ? ኦኬ ታዲያ አሁን ተረዳው። እኔ ደግሞ ተመልስ ታዲያ እኔ እኮ እንደዚህ ያልኩህ እኮ ታዲያ እንዴት በባህር ገብተህ ኢቃማ አገኘክ ስልክ ታዲያ? ኧረ እኔ በፕሌን የመጣሁት ለምን አላልከኝም? እኔ እኮ አልገባኝም ነበር እዛ ጋር። አሁን ገባኝ ነው እርግጠኛ ባልሆንኩበት ቪዲዮ የሰራሁት ስህተት ነው የሚለው ነገር ይሄ ቪዲዮ እንደዚህ መስራት ጥፋት ነው ስላልን አይደል እኮ አይደል እንዴ? አዎ አሁን እሱን እንድትለው ነው ስላልን ሳይሆን በዚህ በተሰጠኝ አይምሮ ማለት ጫና ሳናደርግ አንተ እናንተ ያወቃችሁትን ተስፍሽ ልንገርህ፣ እናንተ ያወቃችሁትን እኛ ማወቅ የለብንም ካልከኝ ነው እኮ አይደል እንዴ? የኔ ስህተት መሆኑ የሚታወቀው የኔ ቪዲዮ ስህተት መሆኑን መቼ የምትረዳው እኛ የምናውቀውን ህዝቡ እንዲያውቅ ካልተፈለገ ነው። ይኸውልህ አሁን እኔ ምን አደርጋለሁ መሰለህ፣ እንዳንተ አሁን እኔ ቪዲዮ ብሰራ ኖሮ ልክ መረጃው ሳይደርሰኝ ሰርቼ ከሆነ ሶሪ ሳላውቅ ነው መረጃ ሳይኖረኝ ሞተች ያልኩት አይመለከትህም። ከዛ በኋላ ለሰራኸው ግን ኦልሬዲ አንተ እስከሄድክበት ድረስ ያለውን እውነት እኮ ሁሉም እየመጣ እየነገርከን ነው። ከዛች በኋላ ግን መተህ ሞታለች ያሉን እንትናና እንትና ይባላሉ። እኔ የሰራሁትም ለህዝብ ወጥቼ ከ8 ቀን በኋላ የሰራሁትም እስከማውቀው ድረስ ያንን ነው። ይሄ ያልኩት ደግሞ አስክሬኑን ሳላይ ስለሰራው በጣም ይቅርታ፣ ይሄ ትልቁ ጥፋቴ ነው ብለህ በራስህ ነው መመስከር ያለብህ። ከዛም ነፃ ትወጣለህ፣ አጋዣችን ትሆናለህ ማለት ነው። ሶ እነኛ ሞተች ያሉትን ስቴፕ እንድንፈልግ እንቅፋት አትሆንብንም ማለት ነው። ስለዚህ አሁንም እኛ ፈርዘር መሄድ ስለምንፈልግ ጓደኞችንም እንጠይቃለን፣ አንተንም እንጠይቃለን። እስካለህበትና እስካዩት ድረስ ይነግሩናል እነሱ። ዞሮ ሞታለች ብለው የነገሩን ሰዎች ዋናዎቹን ለመያዝ ግን እናንተ በቦታው ያላችሁ እማኞች ናችሁ። ተግባባን አይደል? ስለዚህ አንደኛ ሌላ ሺህ ሰውም ቢሰራ አንተ የሰራኸው ቪዲዮ አለ፣ ቤተሰብም ምንም ሁሉም ሰው ያየውም ቤተሰብም ለአንተ ደውሎልሃል አይደል? እናንተ እኮ መሞቷን ብትነግሩን ብታረጋግጡልን በአይናችሁ አይታችሁ እናምናችሁ ነበር እኮ። ለነሱም እኮ ታዲያ መልስ ሰጥቻለሁ እኮ የዛኔ ማለት ነው። በቃ እንደዛ ሲጠይቁኝ የዛኔ ጠዋት ላይ ነው የጠየቁን። በቃ ረፈድ ሲል ከእንቅልፋችን ብድግ እንዳልን ደወሉ እነሱ ማለት ነው። ሰምተው እንግዲህ ተመልከት፣ ሰምተው ጠየቁን። ሲጠይቁኝ አይ እናንተ አይታችሁ እንኳን ቢሆን እናንተ እንኳን አይታችሁ ቢሆን እና ምን ነበር? መጀመሪያ ሰምቶ የጠየቃችሁ ማን ነው? መጀመሪያ ሰምቶ ደውሎ የጠየቃችሁ ባሏ ወይስ ወንድሟ? ቤተሰብ ነው፣ ቤተሰቦቿ ነው የደወሉት። እኮ ቤተሰቦቿ አባት፣ እናት፣ አክስት፣ አጎት አባቷ መሰለኝ። ኦኬ አባትየው ማለት ነው። ሲጠይቀን እናንተ እንኳን ሰምታችሁ አይታችሁ ቢሆን እና ምን ነበረ ሲለን እኛ በአይናችን አላየንም። የዛኔውኑ ነው የነገርኩት። ተረዳሽኝ አይደል? ያ እሺ። አሁን እዛ ቦታ በድንጋጤ ነው መርከዝ ላይ ነው ያለ ነው። ገባሽ አይደል? የሷን ፊት የማስታውስበት ወይ ድካም በቃ ስታርፍ እያረፈች ትመጣለች የሚል ሐሳብ ነው እኛ ቅንጭላታችን ውስጥ ያለው እኮ እየነገርኩሽ ነው አይደል እንዴ? በቃ ትመጣለች የሚል ሐሳብ ነው እኛ በቃ ቁጭ ብለን ስንጠብቅ የነበረው። እሺ ችግር የለውም እሱ። እሺ አሁን አንተ አንዴ ዋትሳፕ ላይ ቪዲዮን የሰራህበትን ቀን ስክሪንሾት እና የነዛን ሶስቱን ሰዎች ቪዲዮ ላክልኝ አሁን ዋትሳፕ ላይ እና ቤተሰቦቿን ደግሞ ከየት እንደሰሙ መጀመሪያ ደውልልኝ። አባትየው ነው ደውል ጠይቀኝ ያልከው ሶኒ አባትየውን ደውልና መጀመሪያ ደውሉ አንተን ሲጠይቅህ ኢንፎርሜሽን ከየት ሰምቶ እንደሆነ ማን አስተዋል። ልጅ ደግሞ ያገናኘሁት ኮምቦልሻ ነው። ያክስትየዋ ልጅ ሰይፈ የሚባል ልጅ እኔ ስታወራ ህይወት የተበላሸ ምናምን ከዚህ በኋላ ምን ህይወት አለኝ ትዳሬስ ምናምን ስትል ሰምቻታለሁ ብሎኛል። የቱ ጋር ነው የሰማካት? እሱን ስትል አሁን ስንተኛ እንደዚህ ቦታ እየፈለግን ነው የምንተኛው። መቼም መንገድ ላይ የሚሄድ ነው ይሄን የሚያውቀው። እንዳጋጣሚ ከሷ ጎን ነበር የተኛው ልጁ ማለት ነው። ያኔ ስልክ ስታወራ የዛኔ ሰምቷል። በማስልክ እንዳወራች ግን የዛኔ አሁን እሷ ስልኳ ዘግቶ ነበር፣ ገና ከወዲያ ነበር የዘጋው። እሺ ግን በስልክ ስታወራ ሰምቶ እሱ ኮምቦልሻ ለኔ ሲነግረኝ እርግጠኛ ነህ ስለው አዎ ሰምቻታለሁ ሲል ያክስትየዋ ልጅ አገናኘሁት። ያውቃ ማወቅ ስላለባት። ማን ነው ስሙ? ሰይፈ
ሰይፈ እንዴ? ሰይፈማ አብሯችሁ የሚሄደው ልጅ አይደል እኮ? አዎ ያክስቷ ልጅ ነው እንዴ? እሱ አልነገርከኝም ቅድም? ያክስት ልጅ እንደሆነ ብዬ እኮ አይደለም። እነሱን ያወቅናቸው እኮ እዛ በቃ ሳቢያን ሄደት ብለን ነው ያወቅናቸው ቤት ውስጥ። ሳይፈን ላክስቷ ልጅ አገናኘሁት ነው። ለምንድን ነው ግልጽ አድርገህ ማትነግረኝ? ላክስቷ ልጅ ለሷ ላክስቷ ልጅ አገናኘሁት። የሚያውቀውን ነገር ለሷ እንዲነግራት ለቤተሰብ እንዲያውቅ ማለት ነው። ሳይፈንና ያክስቷ ልጅ ሰይፈንና ያክስቷ ልጅ አገናኛቸው። ሰይፈንና ያክስቷ አገናኛቸው። ኦኬ ሰይፈ እንደዚህ ብሎ የነገረክ መቼ ነው? ሰይፈ ላንተ እና ስልክ ስታወራ ሰማኋት። ኮምቦልቻ ላይ ነው የነገረክ? ኮምቦልቻ ነው። ከዛ በምን ስልክ አወራች? ስልኳ እኮ ቻርጅ ዘግቶ ነበረ። ትክክል እኮ ይኸውልህ፣ ፊት ለፊቴ ላይ የተፈጠረውን ነገር መንገድ ላይ የተፈጠረውን ነገር እኔ እዛ ጋር የአይን ምስክር ስለሆንኩኝ መንገድ ላይ የሚነበበውን አሁን እኔ በድንጋጤ ስለሆንኩ እንዴት አድርጌ ልረዳቸው? ማታስታውስ ከሆነ ኦኬ፣ መልስክ እውነተኛው መልስክ አላስታውስም። እኔ እንጃ ፊቷ ተዛ አይለኝም ማለት እኮ መልስ ነው እኮ። ኦኬ ስለዚህ አንተ ፊቷን አታስታውሰውም። ለመጨረሻ ጊዜ ከ4 ሰዓታት በፊት አይተካት፣ ግን መጥተው እነሱ ሲሉክ ህይወቷ አልፏል ሲሉ አታስታውሰውም ፊቷን ማለት በቃ እኛ እዛ ቦታ ላይ ቁጭ ብለን እሷን በቃ ተስፋ ነው እየጠበቅን የነበረው ትመጣለች የሚል ተስፋ። ኦኬ ጥሩ እሺ። ከዛ እናንተ ሄዳችሁ የት ነው የሚባለው ቦታ ከደረሳችሁ በኋላ አንተ ቪዲዮ ሰራክ። ምክንያቱም ቲክቶክን ስትከፍት በጣም ብዙ ሰው ሰርቶ ስታይ ብዙ ሰዎች ሰርቶ ስላየክ አንተም ሰራክ። ኦኬ ጥሩ። ስለዚህ አሁን እኔ ከአንተ የምፈልገው ዋትሳፕ ላይ እነዚህን 3 ቪዲዮዎች አሁን ላክልኝ። ሴቭ ያረካቸውን 3 ቪዲዮዎች እዚህ ጋር ከፍቼ እንዳያቸው አሁን ላክልኝ እና ፕራይቬት ያደረግከውን ቪዲዮ ገብተክ የፖስትክበትን ቀን እንዳቀው ወይ ሊንኩን ሼር አድርግልኝ ወይ ስክሪንሻት ላክልኝ። ቀኑን ልየው ማን ቀድሞ እንደሰራ ለማየት። እኔ ስክሪንሻት አድርጌ እልክልሻለሁ። ኦኬ ቀኑን በሚያሳይ ዴሊስ የሚለውን አይደለ? አዎ ፕራይቬት ውስጥ ገባ ታገኘዋለህ። ሀቡ ምናልባት እዚህ ጋር አንድ ጥያቄ አሁን እንትን ያለኝ ለአክስቷ ልጅ ሄዶ የሰጠው ሀገር ቤት ገብተው ነው እንዴ? የገጠር ልጅ ሀገር ቤት ከገባ በኋላ ነው እንዲያገኛት ያደረገው? ኮምቦልቻ ደርሰን ሲነግረኝ በሜሴንጀር ከአክስቷ ልጅ ጋር አገናኘሁት እውነታውን እንዲነግር። ኦኬ እኮ የአክስቷ ልጅ እውነታውን እንዲናገር አብሯቸው የሄደውን ነው ለሀዘኑን እንዲናገር ነው የሰጣቸው። አንተ ያገናኛቸው ከዘመድ ጋር ምንድን ነው? ሀና መኖሯን አይደለም ይሄንንስ እንደ የተፈጠረውን ስትል ሰምቻለሁ ያለውን ያለውን ልጅ እንደዚህ ስትል ህይወት የተበላሸ ምናምን ስትል ሰምቻለሁ ያለውን ልጅ ከዛ ይሄንን ነገር ደግሞ ሰምቻታለሁ። ጥሩ እንደዛ ስትል ሰምቻታለሁ ካለ እኮ ኦልሬዲ እቺ ልጅ በህይወት እኮ አላት። እኔ እኮ ቀላል ነው ነገር ማለት ነው። እኔ አሁን እዛ ቦታ ላይ ብሆን ነው ፊቷ ላይ ሳይ የድካም ነገር አይታይባትም፣ እንደዚህ የሚያበቃትም ነገር የለም ያለሽ። ከዛ እዚህ ጋር ስንደርስ ነው ሄደን ሁሌ ስታክ የሚሆነው ለምን እንደሆነ አላውቅም። ኤኒዌይ እስቲ ቀጥይ። ሶሪ እሺ ኖ ወሪስ። የገጠር ልጅ አንተ ውስጥህ የሚልክ ምንድን ነው? ይሄ የህዝቡ ጥያቄ ነው፣ የኔ ጥያቄ አይደለም። ሀሳብክ ሀና ሞታለች ብለህ ነው የምታምነው ወይንስ አለች የሚል ጥርጣሬ ያለ ውስጥክ? አንተ ውስጥ ስሜትክ እኔ አሁን እዛ ቦታ ላይ እንደቀረች ነው አሁን እኔ የማውቀው የሚነግርክ እውነት እዛ ቦታ ላይ ህይወቷ አርፏል ብለክ ታምናለክ ወይንስ ጥርጣሬ ያለክ አለች ብለክ ውስጥክ ምንድን ነው የሚልክ? እኔ እንጃ። ይሄ ለራሱ ለኔ ጥያቄ ነው እኮ። አሁን እኔ አሁን ውስጤ ፊሊንግ አለች ይለኛል። ያንተ ውስጥ ምን ይልካል ነው እኮ ጥያቄው። ውስጥህን አዳምጠውና ውስጥክ አለች ብሎ ይጠረጥራል ወይንስ ልብክ ምን ይላል? እኮ አሁን ቪዲዮውንም እንዳዩት እኮ ህዝቡም እያየው ስለሆነ አላሳመነኝም።
እኮ አንተ አሁን ይህንን ጥያቄ መመለስ ደላሎች ነው የምትፈራው ከሆነ እኮ የህግ ከለላ እኮ ይደረግልሃል። ውስጥክን ለመመለስ ደላሎቹ ነው የምትፈራው። ይኸው ውስጤን ነገርኩ። የኔ ውስጥ እንኳን ቦታው ላይ ሳልኖር ፊሊንጌ ውስጤ አለች ይለኛል። ያንተ ውስጥ ምን ይልሃል? ሀቡ በቃ በውስጥ አውሬው በቃ ይሄ ነገር እዚህ ጋር ሲሆን ስለሚል እስቲ በውስጥ ደግሞ አውሬው የፈራው ነገርም ካለ በውስጥ አውሬው በቃ እሱም በውስጥ እናወራለን። አሁን እነዛን መረጃዎች አንዴ ላክልኝና ቪዲዮ ካንተ ቀድመው የሰሩ ሰዎች እንድንጠይቃቸው ከየት አምጥተው መረጃውን እንደሰሩ ላክልኝ ዋትሳፕ ላይ። ለተጨነቃችሁ አመሰግናለሁ ብለ የሰራከው ቪዲዮ እኮ በ19 ነው እኮ በቃ የዛኑ ቀን ነው። በቃ ይሄን ቪዲዮ ይሰራ የዛኑ በቃ እየጠበቅን ባለንበት ሰዓት ነው። ገና መሞቷን ሳትሰማ ደላሎቹ ሞተች ሳይሉ ያኔ ሰርተን ያን ቪዲዮን ሰርቼ ከዛ ሄደናል። ከዛ ቦታ ሄደን እንግዲህ አድረን ነው እንግዲህ ቪዲዮውን ፖስት የተደረገው ዋይፋይ ያገኘሁት ማለት ነው። የዛን ሰዓት ነው የዛን ቅርጽ ነው ያደረኩት በ19 ነው። ስለዚህ በ18 ነው የተለያያችሁት ማለት ነው። አድረህ ከሆነ በ19 የፖስተትከው? የፖስተትኩት በ19 የፖስተትኩት እንግዲህ የቀረጽከው በ18 የፖስተትከው በ19 ነው። ቀኑን እኮ ነው አሁን ይሄንንም እኮ ያወኩት አንቺ ፖስቱ ላይ እንደዚህ ይለያል ስላልሽኝ ነው ቀኑን ራሱ ያወኩት እኮ። በአንድ ቀን አንድ ቀን እንደዚህ በኖርማል ቀረጽኩት። የገጠር ልጅ በፖስተትከው በስንት ቀን ነው? በቀረጽከው በስንት ቀን ነው የፖስተትከው ይሄን ቪዲዮ? በቃ አድረን ነው የፖስተትኩት። ስለዚህ አንድ ቀን አድረህ ከሆነ በ18 ቤት ፖስተትከው በ19 ስለሆነ አንድ ቀን ከሆነ ያደልከው በ18 ነው ማለት ነው የተለያያችሁት። አይዋ በጣም ጥሩ። እሺ በ15 አባያ ለብሳ እሷ አብራችሁ ቁጭ ብላችሁ የፖስተትከው ቪዲዮ መቼ ነው የተቀረጸው? ያ የዛኔውኑ ቀርጬ ነው የተፖስተተው። ኦኬ ጥሩ። እሺ ታዲያ እሷ ስልክ ያወራችሁ መቼ ነው እንዴ? ከዛ በኋላ እኮ አድረናል፣ ብዙ ጊዜ አድረናል። ከተደፈረች በኋላ አድራችኋል እንዴ? እንዲያው አዳር ሄደን ያወራችበት ቦታ ላይ ሆነ አያፈናል እዛ ቦታ ላይ። ከዛ አድረን ነው እንግዲህ ወደ ሊነጋጋ ሲል እንትን ያልነው። ከዛ ይሄን ቪዲዮ የሰራሁት ከቆረጥን በኋላ ማለት ነው። ስለ ቪዲዮ አይደለም የጠየቅኩህ። እኔ ያልኩህ ከተደፈረች በኋላ ጨዋት ከሰማችሁ በኋላ አድራችኋል እዛ ቦታ ላይ? ከዛ ትንሽ ሄደን የሆነ ቦታ ላይ ተኝተናል። አደራችሁ፣ መሸና አድራችሁ ነጋ። ከዛ አዎ ሄደናል፣ ሌሊቱን መንገድ። ኦኬ ጥሩ። ሌሊቱን መንገድ ሄዳችሁ ከዛም በኋላ ጠዋቱኑ 4 ሰዓት ላይ ተለያይታችሁ ጀምሮ አለለ ከሳውዲ ጀምሮ ስወጣ ጀምሮ የነበረው ፖስት ማለት ነው ያለቀኩትንም ምናምን አለለ እንደዚህ በቃ ስክሪንሾት እያደረኩ ይሄንን እንደዚህ የሚያስፈልግ ከሆነ ልክልሻል ሁሉንም ማለት ነው። እዚህ ስወጣ ጀምሮ ያንዳንዱ ቀኑን ለማወቅ እኮ ነው። ገባክ? ችግር የለውም። ቀኑን ለማወቅ የተነሳችሁበትን ቀን ቆጥረን ያንን ቀን መድረስ እንችላለን። እያንዳንዱ ኤቭሪዴይ የቀረጽከው ስክሪንሾት ካለ ችግር የለውም፣ መቀረጽ እችላለሁ እኮ። በጣም ጥሩ። ስለዚህ ነጃት